ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናቸው? የጀርመን ሰላም ነው ከኔ ጋር አልሐምዱሊላህ። ዛሬ ምን እንደሆንኩ ልንገራችሁ ማለት ነው። ድንገት ሴትዮዋ ጋር ተጣላሁ ማለት ነው። ከዛ ድንገት ስንጣላ በጣም ተናድጃለሁ። ወላሂ ስም ነው የምላችሁ። ቤቱ 3ኛ ፎቅ ነው ከታች እስከ ላይ ማለት ነው። ከዛ ምግብና ጽዳት ነው። ከዛ ምግብ እሰራለሁ። ከዛ በኋላ ስጨርስ ደግሞ ልብስ አጥባለሁ፣ እተኩሳለሁ። እምሁም ዛሬ ድንገት ተጣላን። ከዛም በኋላ ስንጣላ የምታዩት በር አለና ልጁ አይስክሬም ነው፣ ወታደር ነው ማለት ነው። ሁላቸውም ወታደር ነው። እኔ የሚገባባቸው ሰዎች እንዳሉ ሲጀመር ወታደር ቤት ነው የምገባው። የሚያጋጥመኝም እንደዛው ነው፣ ግን አልፈራም። ከዛ ልክ እኔ እዚህ ጋር ቆሜያለሁ፣ እሱ ደግሞ ከዛ ሲገባ ልክ ወታደርነት ልብሱን ይሄ አስክሬን ልብስ አለ አይደል? ይሄ እንትኑ ማለት ነው። እሱ ለብሶ ግብት ሲል ማለት ነው። እንዴት እንደደነገጥኩ ልነግራችሁ አልችልም። አይ ዛሬማ እቺ ሴትዮ ታሲዘኝ ነው አልኩና በቃ ዝም አልኩት። ልጁን አንተ ነህ አይደለህም በማለት ዝም ብዬ አየው ጀመር ማለት ነው። ከዛ መጨረሻ ላይ የቤቱ ልጅ ሆኖ ተገኘ። ወፍ አልኩና ዝም አልኩኝ። ከዛ ልንገራችሁ፣ እውነቴን ነው። ምግብና ጽዳት የምትሰሩ ልጆች ወላሂ አላህ ይገዛችሁ። እኔ በየሄድኩበት በነገራችን ላይ በቃ የስራ ብዛት እንጂ በምንም አይነት ታምር ከአረቦች ቤት አልወጣም። ግን ስራ ሲበዛብኝ ጥሌው እወጣለሁ ማለት ነው። ከዛም ልብስ አጥባችሁ ልብስ ተኩሳችሁ በቃ ቤት አጽድታችሁ ብዙ ነገር እኮ ነው የምታደርጉት። በዛ ላይ ይሄ ቤት 3ኛ ፎቅ ነው ብላችሁ ወላሂ አታምኑኝም ማለት ነው። 3ኛ ፎቅ ቤቱ ስፋቱን እኔ እነግራችኋለሁ። አሁን ይሄን ጣውላ አንስቼ አጽድቼ ጨርሼ ነው ማለት ነው። እና አረቦች የገዛ ስራቸውን ነው እንጂ እኛ ባለፈው እኔ የሆነ ዘይት እንትን ቢፈስብኝ ራሴ ነው እንጂ እንትን ያልኩት፣ እሷ ምንም አትልም። እሷ የሀቢብቲ ሌላ ሰራተኛ ካመጣልሽ ያለች አንቺን እንግዲህ አይትልሻለች። እኛን ያስወጡናል። ዋናው እኛ ጤና ነው። እኛ ጤና ካልሆን ወላሂ አይፈልጉንም። በጣም ነው የምታናድደኝ። ወላሂ ስም ነው የምላችሁ። 3 ሰዓት ናት የምተኛት በኢትዮጵያ አቆጣጠር ከ4 ሰዓት ጀምሬ እስከ 10 ሰዓት ድረስ እሷ ይዛው ለምከደው ምግብ ነው የምሰራው። ከ10 ሰዓት ጀምሬ እስከ 12 ሰዓት ድረስ ለእነሱ ነው የምሰራው። አስቡት፣ እንደዚህ አይነት ሰራተኛ ታገኛለች። እንደዚህ የሚሰራ አለ? በነገራችን ላይ ምግብና ጽዳት አንሰራም የሚሉት ሁሉም ጽዳት ብቻ የሚሉት እውነቴን ነው፣ ወደው አይደለም። እስኪ ለእኔም ለእናንተም አላህ ይገዘን። አላህ ከስደት ዓለም ላይ ያውጣን። በቃ ሀገራችንን አላህ ያስገባን። በያለንበት አላህ የአላህ ረህመቱ ዝናቱ በረከቱ አይለየን። እናንተንም እኔንም አላህ ይጠብቀን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጅ እወዳችኋለሁ ከልብ ማለት ነው። ከልብ ነው የምወዳችሁ። አላህ ይጠብቀኝ።